እግዚአብሔር ትቷታል ረስቷታል ያሉ ብዙ ሰዎች አሉ። እያገለገለችው ምን ነው እንዴ? እያገለገለችው እንዴት እንደዚህ አይነት ነገር ውስጥ ይከታታል እንዴ? እያገለገለችው አለ። የማርያምና የማርታ እኮ ወንድም አላዛር ሲሞት ሳይሞት ገና የምትወደው ታሟል ሲሉት ቶሎና ሲሉት ቶሎ አልመጣም። አይደለም ቶሎ መምጣት ቆየ አደረዋል። ከዛ በኋላ ሞተ። እስከሚሞት ጠበቀ። አንዳንድ ጊዜ የእሱ አሰራር መንገዱን ስለማናውቀው እስከምን ድረስ እንደሚዘገይና ከዛ በኋላ ተአምራቱ የቱ ጋር እንደሚገለጥ እሱ ስለሚያውቅ ነው። የእሱ የተአምራት መንገድን አያማክረንም። ግን ተአምር መስራት ሲፈልግ እስከዚህ እስከሞት ድረስም ይጨክናል እና ኦልሞስት የሞት ያህል ነው። ግን እግዚአብሔር አልተወኝም፣ እስካሁን ድረስ አለው። ምክንያቱም የተፈጠርኩበት ዓላማ አለ። ያንን ሳልጨርስ እንደማልሄድ አውቃለሁ። ቅድም የተሽም ገልጦታል። እና የተፈጠርኩበትን ዓላማ እስከምጨርስ ይጠብቃል። ቢኮዝ ለራሱ ዓላማ የፈጠረውን ለራሱ ዓላማ አስጨርሶ ነው ወደ ራሱ ፈቃድና ሀሳብ የሚወስደው። እና ሞትም ጥቅማችን ከሆነ ስንጨርስ ነው። እና ያልተጨረሱ ግን የተሰጡን ብዙ ስራዎች አሉ፣ የሚሰሩ ብዙ ስራዎች አሉ። እውነት ነው። አንዳንድ ሰዎች ሞታችንን ይጠብቃሉ። እንዲሁ ከመሬት ተነስቶ ሞት መጠበቅ ማለት አንዳችሁ ብትሞቱ ማለት ምን አስፈለገ? ሞት መጠበቅ ለምን እንዲቋረጥ መፈለግ ነው? ብዙ ነገር ያስጠይቃል። አይ ዶንት ኬር ስለሱ። ግን ቢኮዝ ሰራተኞች ስለሆንን ስራ አለን። የምንሰራው ስራ አላለቀም፣ እየተሰራ ነው ያለው። ገናም ይሰራል። እስከፈቀደው እስኪመጣ ድረስ ይሰራል። ለስራው አንለግምም፣ አንደክምም፣ አንታክትም። መስራት ያለብንን ስሩ የተባልነውን እንሰራለን። በፊታችን ባሉ ዘመኖች ብዙ የሚሰሩ ስራዎች እጃችን ላይ አሉ። እነሱን ለመስራት ከምንሮጠው እና የተሰጠንም የተጨመረልንም ዘመንና እድሜ ጊዜ ጤናም ለዚሁ ስራ ተብሎ ነው። ስለዚህ ለስራው ከመነሳት በስተቀር ሞት እየጠበቅን እየፈራን አንኖርምና እግዚአብሔር ይመስገን።